ዛሬ በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት ለሂዊ ወዳጆች ማለት ነው። ሰላም እንዴት ናችሁ? ሰላማችሁ ይብዛልኝ ወደ ኢትዮጵያውያን በመላው ዓለም የምትገኙ የህይወት ሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ፍንድትት ብዬ እንደዚህ ፋንድሻ ሆኜ የመጣሁላችሁ በጣም ደስ የሚል ሰርፕራይዝ ይዤላችሁ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቻናሌ ከዚህ በፊት እንደተዘጋብኝ የምታውቁ ታውቃላችሁና ቻናሌ እንግዲህ ከተዘጋ ኦልሞስት ወደ 7 ወር አካባቢ ሆኖታል። ድምጼ ደግሞ ይቅርታ የወፈረው ጉንፋን ይዞኛል ለዛ ነውና ይቅርታ ትንሽ ወፈር ብሏል መሰለኝ ጎርባስ ነገር ለጉንፋን ይዞኝ ነው። ወደ 7 ወር ሆኖታል ከተዘጋ። ትላንትና እንዳጋጣሚ ዝም ብዬ ወደ ዩቲዩብ ስገባ ቻናሌ በራሱ ጊዜ ተመልሶ አየሁት ማለት ነው። እና ይሄ ነገር ምንድነው? እውነት ነው ወይንስ ቅዠት ውስጥ ነኝ ወይንስ ምንድነው ብዬ የምር ቁጭ ብዬ ሳስብ ነበር። አስቤ እውነትም እውነት ነው። የምር በህልሜ መስለኝ። ለምን መሰላችሁ? በጣም በተደጋጋሚ ሚሴጅ ተጽፎላቸዋል እንትን ማለት ነው። ይሄ ምንድነው የሚባለው ደብዳቤ ተጽፎላቸዋል። በፍጹም መመለስ አይችልም ብለው ነበረ። እኔም ተስፋ ቆርጬ ማለት በሱ ትቻለሁ ማለት ይቻላል። እንደውም ሁላ ረስቻለሁ ማለት ይቻላል። በሰዓቱ ግን ያው ትንሽ ተናድጄ ነበረ። ምክንያቱም 1 አመት ሙሉ የለፋውበት ቻናሌ ነውና በጣም ተበሳጭቼ ነበር በእውነቱ በሰዓቱ ማለት ነው። ከዛ በኋላ ግን ትቼው ነበረ። ትላንትና ቁጭ ብዬ እንትን ስል እንደውም 2 ቀን ምናምን ሆኖታል ከተለቀቀልኝ ማለት ነው። እና እንኳን ደስ አለኝ እንኳን ደስ አላችሁ ማለት ፈልጋለሁ ለሂዊ ቤተሰቦች። እናንላችሁ ምን ለማለት ፈልጌ ነው እንግዲህ በዋናነት እውነት ለመናገር ዩቲዩብን የሚያውቀው ያውቀዋል። በጣም ትልቅ ትግስት ትልቅ ልፋት የሚጠይቅ ነው። እንግዲህ እኔም በጣም ብዙ መስዋዕትነት የከፈልኩበት ቻናሌ ነውና በማጣቴ በጣም አዝኜ ነበረ። ፈጣሪም እንግዲህ የልፋቴን አይቶልኝ ይመስለኛል። አይቻልም ብለው ለራሳቸው በራሳቸው ሰዓት ደግሞ ለቀውታል ማለት ነው። በጣም ደስ የሚል ነገር ነውና እንደዚህ የተዘጋባችሁ እንዲከፈትላችሁ ተስፋ አደርጋለሁኝ። ፈጣሪ ይርዳችሁ። በእርግጥ ብዙ የተዘጋባችሁ ልጆች አላችሁና ተስፋ አትቁረጡ። አንድ ቀን እንግዲህ ሊከፈትላችሁ ይችላል። ተስፋ መቁረጥ አያስፈልግም። በነገራችሁ ላይ ተስፋ ሳልቆርጥ 2ኛ ቻናል ከፍቻለሁ። እሱ ራሱ ወደ 600 ምናምን ሰብስክራይብ ደርሷል። ከተሰራበት በጣም አሪፍ ይሄዳል ማለት ነው። ተስፋ ያለ መቁረጥ ነው ማለት ነው። እንግዲህ የቀረው ፕሮሰስ ያው እንግዲህ ሞኒ ሆኖ ነበረ የኔ ቻናሉ ማለት ነው። አሁን የተከፈተልኝ ትልቁ ቻናል የተመለሰልኝ ሞኒ ሆኖ ነበረ። ሳየው ሞኒው ደግሞ ተነስቷል። እንግዲህ 2ኛና 3ኛው በርቷል። 2ኛው አልበራም ማለት ነው። ስለዚህ እሱ ጊዜ ይፈልጋል። በዚህ 2-3 ቀን ውስጥ ሞኒውን የሚለቁት ይመስለኛል። እንደሚለቁልኝም ተስፋ አደርጋለሁ። የዶሮ ጩኸት እንትን ያላችሁ አዳምጡ፣ ከሀገር ውጭ ያላችሁ ማለት ነው። የዶሮ ጩኸት በጣም ደስ ይለኛል እኔ በተለይ ጠዋት። ስለዚህ እንደዚህ ነው እላችኋለሁ ውዶችዬ። ዛሬ በጣም ደስ ብሎኛል። እንኳን ደስ አለሽ እያላችሁ ኮሜንት ላይ ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ በፊትም ደግሞ ስለኔ በጣም የተጨነቃችሁ ልጆች አላችሁ። በጣም አመሰግናለሁ። ክበሩልኝ። ይሄው ልፋቴ ቆጥሮልኝ መልሶልኛል እላችኋለሁ። ላይክ ያላደረጋችሁ ላይክ አድርጉልኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። አመሰግናለሁ። ባይ